ከረዥም የሥራ ቀን በኋላ ወይም ከባድ ስፖርት ሰርተን ስንጨርስ ማረፍ ስንፈልግ አብዛኞቻችን ሰውነታችንን ልክ እንደተወተረ የጎማ ማሰሪያ ዝም ብለን ነው የምንለቀው። አዎ በቃ ወለል ላይ እንዘረጋለን ወይም ለስላሳ ሶፋ ላይ አጥንት እንደሌለ ሰው እንወድቃለን። ልክ ነው። በቃ አረፍኩ ብለን እናስባለን። ማለት መዝናናትን የምናየው ምንም አይነት የሰውነት ቁጥጥር፣ ምንም አይነት ሐሳብ እንደማያስፈልገው ልክ እንደ ኤሌክትሪክ ማብሪያና ማጥፊያ ጠቅ አርጎ እንደ ማጥፋት ድርጊት አድርገን ነው የምንወስደው። አዎ ብዙዎቻችን ያለን የተለመደ አስተሳሰቢያ ነው። እውነት ነው። እና የዛሬው ጥልቅ ዳሰሳችንም ይህንን የተለመደ አስተሳሰባችንን የሚፈታተን ይሆናል። መነሻችን የባዮፒላቴስ ፓሪስ መስራች የሆነችው ካሮሊን ቤርጀር ዴይ ፌሚኒ ያዘጋጀችው በጣም አስገራሚ ሰነድ ነው። አዎ በጣም ጥልቅ የሆነ የፒላቴስ ሰነድ ነው። በተለይም በሰት ፒላቴስ ውስጥ የሚታወቀውን ያንን የሼል ዝርጋታ በጥልቀት የምንመረምርበት ነው። በትክክል በፈረንሳይኛው ኮኪያዥ ብለው የሚጠሩትን ማለት ነው። ብዙዎቻችን ይህን ጉልበትን አጥፎ ወደፊት የመደፋት እንቅስቃሴ ከስፖርት በኋላ እንደ ቀላል ማሳረፊያ ነው የምንቆጥረው አይደለ? ልክ ነህ። ግን ሰነዱ እንደሚያሳየን ምን መሰለህ? ይሄ እንቅስቃሴ ዝም ብሎ ማረፊያ ሳይሆን ሆን ተብሎ የሚደረግ የሰውነት ክፍሎችን የማደራጀት ሂደት ነው። ቆይ ትንሽ ግራ የሚያጋባ ነገር አለው እኮ። እረፍትና መዝናናት ከፈለግኩ ለምን አይምሮዬንና ጡንቻዎችን በንቃት እቆጣጠራለሁ? ይህ ራሱ ሌላ ተጨማሪ ድካም አይሆንም እንዴ? ላዩን ሲታይ ተቃራኒ ይመስላል። አዎ፣ ነገር ግን እውነተኛ የእረፍት የሚመጣው በተለይ በጡንቻዎቻችን ላይ የተጠራቀመውን ውጥረት ለማስወገድ በነቃ ሁኔታ በማዝናናት ነው። ዝም ብለህ ስትወርቅ እኮ መገጠራሚያዎቼ ላይ ጫና ይፈጠራል። ማለት አንጎላችን ይህንን እንደ አደጋ ይቆጥረዋል። በትክክል አንጎልን እንደ አደጋ ስለሚቆጥረው የተወሰኑ ጡንቻዎችን ሳታውቀውንም በተጠንቀቅ እንዲቆም ያደርጋል። ስለዚህ ሙሉ በሙሉ አላረፍኩም ማለት ነው። ዋው! ይህ በጣም የሚገርም ነው። ወደ ጥልቅ የጡንቻዎች አሰራር ስንገባ እኔ ሁልጊዜህን ሂደት በተሻለ እንድረዳው የሚያደርገኝ አንድ ምሳሌ አለ። የተወጠረን የጎማ ማስሪያ ዝም ብሎ ከመልቀቅ ይልቅ አንድን ትልቅ ተንጠልጣይ ድልድይን በጥንቃቄ ከማስተካከል ጋር ነው የሚመሳሰለው። አሪፍ ምሳሌ ነው። ተንጠልጣይ ድልድይን እንዴት ነው የምታስተካክለው? ማለት አንድ ትልቅ ድልድይ ገመዶቹ በከፍተኛ ሁኔታ ሲወጠሩ ዝም ብለህ አንዱን ገመድ በመቀስ አትቆርጥም አይደል? መላው ድልድይ ሊፈርስ ይችላል። እያንዳንዱን ብሎን በተመጠነ እና በተጠነ መንገድ ነው የምታላላው። ልክ ነው። የእኛም አከርካሪ ልክ እንደዚሁ ተንጠልጣይ ድልድይ ነው። ገመዶቹ ደግሞ የተለያዩ የጀርባ ጡንቻዎቻችን ናቸው። እና የሼል ዝርጋታም ከዳሌ አጥንታችን ጀምሮ እስከ አከርካሪ ድረስ ያሉትን ጡንቻዎች ነው እንግዲህ እነዛ በጥንቃቄ የሚያስተካክለው። አዎ ካሮሊን በሰነዷ ላይ የአከርካሪ አጥንትን የሚደግፉ ሁለት ዋና ዋና ጡንቻዎችን በዝርዝር ታነሳለች። ሳይንሳዊ ስማቸው ኢሊዮኮስታሊስ ሉምቦረም እና ኢሊዮኮስታሊስ ቶራሲስ ይባላሉ። ስማቸው ትንሽ ይከብዳል፣ ግን ዋና ስራቸው ምንድን ነው? እነዚህ ጡንቻዎች አከርካሪያችን ቀጥ ብሎ እንዲቆም ያደርጉት ናቸው። የመጀመሪያው ከዳሌያችን አጥንት ተነስቶ እስከ ታችኛዎቹ የጎድን አጥንቶቻችን ድረስ ይዘረጋል። ሁለተኛው ደግሞ ከዚያው ተነስቶ እስከ ላይኛው የአንገት አጥንት ድረስ ይደርሳል። እንዴ! ማለትም እነዚህ ሁለት ጡንቻዎች ከተጣመሩ ሙሉውን የጀርባችንን ርዝመት ይሸፍናሉ ማለት ነው? ሙሉ በሙሉ ከዳሌ እስከ አንገት ድረስ ማለት ነው። አሁን አስበው፣ እነዚህ ጡንቻዎች ቀኑን ሙሉ ስንቀመጥ ወይም ስንቆም አከርካሪያችን ወደፊት እንዳይጣጠፍ አጥብቀው ያዛሉ፣ ልክ እንደ ድልድሉ ገመዶች። እና በሼል ዝርጋታ ጊዜ በፍሌክሽን እንቅስቃሴ ውስጥ ስንገባ እነዚህ ጡንቻዎች በድንገት አይለቀቁም ማለት ነው? በፍጹም አይለቀቁም። ከላይ እንዳልከው ብሎኑን በጥንቃቄ እንደማላላት እያወቁና የተቆጣጠሩ ነው የሚለጠጡት። ይህ በሳይንሱ ኤክሰንትሪክ ኮንትራክሽን ይባላል። ማለት ጡንቻው እያረዘመ ነገር ግን ኃይሉን ሳይለቅ ስራውን ይሰራል ማለት ነው። ድጋፉን ሳይለቅ አከርካሪም በቀስታ ወደፊት ያስቀምጣል። ይህ ነው እንግዲህ በወገብ አካባቢ ያለውን ጫና የሚቀንሰው። ይህ በጣም አስገራሚ ነው። በነገራችን ላይ በሰነዱ ላይ ሌላ ትኩረቴን የሳበው ስለ ላይኛው ትራፔዚየስ የተባለው ጡንቻ የተነሳው ነው። ትራፔዚየስ በጣም ወሳኝ ነጥብ ነው። ማለት ይሄ ጡንቻ ከአንገታችን ጀርባ ተነስቶ እስከ ትከሻችን ጫፍ የሚደርሰው አይደል? ለምንድን ነው ታችኛው ጀርባን ለማዝናናት እንቅስቃሴ ውስጥ እሱ ገብቶ የሚረብሸው? እዚህ ላይ ነው እንግዲህ የዘመናዊው አኗኗራችን ችግር ጎልቶ የሚወጣው። ምን መሰለ፣ የላይኛው ትራፔዚየስ ጡንቻ
ለጭንቀት በጣም ተጋላጭ ነው። ማለት ስንጨንቅ ትከሻችንን እናነሳለን። አዎ፣ ሳናውቀው ትከሻችንን ወደ ጆሮአችን እናነሳለን። ይህ ጡንቻ ሁል ጊዜ ውጥረት ውስጥ ስለሚሆን ሃይፐርቶኒክ ይሆናል እና የነርቭ ስርዓታችን ይህንን እንደ የአደጋ ማስጠንቀቂያ ደወል ነው የሚያየው። ቆይ ማለት አንገትና ትከሻዬ ከተወጠሩ ጀርባዬ ለማዝናናት ብሞክርም አንጎሌ አይፈቅድልኝም ማለት ነው? በትክክል የማስጠንቀቂያ ደወሉ እየጮኸ እረፍት የለም። የላይኛውን የሰውነት ክፍል ለማዝናናት የዝን ጡንቻ ውጥረት ማስለቀቅ ግዴታ ነው። ትከሻዎቹን ወደ ታች ማውረድ፣ ከጆሮ ማራቅ ያስፈልጋል። አሃ አሁን በሚገባ ግልጽ እየሆነልኝ ነው። ጀርባችንን ለማዝናናት መጀመሪያ ላይ ያለውን የማስጠንቀቂያ ደወል ማጥፋት አለብን። ልክ ነህ። ቅድመ ሁኔታው እሱ ነው። እሺ፣ ግን እዚህ ጋር አንድ ትልቅ ጥያቄ ይነሳ። ሰውነታችን ይህንን ጥልቅ የጡንቻ መለጠጥ ሲያደርግ ወደፊት ስናጎነብስ አከርካሪያችንን ከጉዳት የሚጠብቀው ምንድን ነው? ይሄ እንግዲህ ወደ ጥልቁ የሰውነታችን ምስጢር ይወስደናል። የዚህ ጠበቃ መልስ የሚገኘው በአተነፋፈስ ላይ ነው። በአተነፋፈስ? እንዴት? የጀርባ ጡንቻዎቹ እየረዘሙ ከሆነ ጥበቃው አይቀንስም? አዎ፣ የስታት ፒላቴስ መሰረት የሆነው የደረት የኋላና የጎን አተነፋፈስ የሚባል እጅግ ጠቃሚ ጽንሰ ሐሳብ አለ። አየሩን ወደ ሆዳችን ልከን ሆዳችንን በማሳበት ሳይሆን ወደ የጎድን አጥንቶቻችን የኋላኛውና የጎን ክፍሎች ነው የምንልከው። ልክ ዝናብ ሲዘንብ እንደምንከፍተው ጃንጥላ አየሩ ወደ ጎን እና ወደ ኋላ ደረታችንን ሲከፍተው ማሰብ እንችላለን ማለት ነው። ዋው! አዎ፣ በጣም ግሩም ምሳሌ ነው። ይህ አይነቱ የጃንጥላ መከፈት አይነት አተነፋፈስ የውስጥ የሆድ ጡንቻዎቻችን ጸንተው እንዲቆሙ ያደርጋል። በዚህ ሂደት ውስጥ የሆድ ውስጥ ግፊት ወይንም PIA ይፈጠራል። ቆይ PIA ስትይ አንድ ጠንካራ ቤት በምናባችን እንሳል አይደል? ሰነዱ ላይ እንዳለው። አዎ፣ የቤቱ ኮርኒስ ወይንም ጣሪያ ዳያፍራም የተባለው ጡንቻ ነው። የወለሉ ክፍል ደግሞ የዳሌ ወለል ጡንቻዎች ናቸው። እና ግድጋዎቹስ? ሆዳችንን ልክ እንደ ቀበቶ የሚከበው ትራንስቨርስስ አብዶሚንስ የተባለው ጡንቻ ነው። በትክክል እሱ ነው ግድጋው። ግን ቆይ ይሄ ማለት ትንፋሼን አምቄ በሆዴ ውስጥ እስራለሁ ማለት ነው? ግፊት ሲባል የደም ስር የሚገነጥል ውጥረት ይመስላል። በፍጹም ዓላማው ትንፋሹን ማፈን አይደለም። ዳይናሚክ ወይንም ተለዋዋጭ የሆነ ግፊት ነው። እነዚህ ሦስቱ በአንድ ላይ ሲሰሩ ጠንካራ የሆነ የአየር እና የጡንቻ ድጋፍ ይፈጥራሉ። ልክ አየር እንደተሞላ ኳስ ማለት ነው። ልክ ነው። ይህ ውስጣዊ ግፊት ነው እንግዲህ አከርካሪያችንን ከውስጥ ደግፎ የሚይዘው፣ ወደፊት ስንታጠፍ ከጉዳት የሚጠብቀው ይህ ጠንካራ መሰሶ ነው። በጣም የሚገርም ነው። ውጭው ሲለጠጥ ውስጡ እንደ መሰሶ ይሆናል። ይህንን ሳነብ ወዲያውን ትዝ ያለኝ እና ሰነዱ ላይ የተጠቀሰው የሆጅስና የሥራ ባልደረቦቹ የ1997ቱ ጥናት ነው። አዎ፣ ያ ጥናት በጣም ታዋቂ ነው። የነርቭ ስርዓትን በተመለከተ ማለት ጥናቱ እኮ የሚያሳየው ሰዎች እጃቸውን በፍጥነት እንዲያነሱ ሲጠየቁ አንጎራችን መጀመሪያ መልእክት የሚልከው ለእጅ ጡንቻ ሳይሆን ለትራንስቨርሰስ የሆድ ጡንቻ ነው ይላል። እንዴ! በጣም የሚገርም እኮ ነው። ይህን ፊድ ፎርዋርድ ሜካኒዝም ነው የምንለው። ማለት ገና ሳንንቀሳቀስ የሰውነታችን የውስጥ ግድጋ ቀድሞ ይነቃል። አዎ፣ አከርካሪን ለማረጋጋት ቀድሞ ይዘጋጃል። ይሄ ጡንቻ ካልነካ መሬት ላይ ወደ ቀን እስክሪብቶ ረዋንሳት ስንጎልብስ ጀርባችንን ልንጎዳ እንችላለን። እናም በ2008 የወጣው የኮለር ጥናትም ይህንን የሆድ ውስጥ ግፍት አጠቃላይ የሰውነት እንቅስቃሴን ለማሻሻል እንዴት ወሳኝ እንደሆነ ያሳየናል አይደል? ልክ ነህ። ስለዚህ የሼል ዝርጋታን ስናደርግ እና በትክክል ስንተነፍስ ዝም ብለን እያረፍን ሳይሆን ይህንን ተፈጥሯዊ የጠበቃ ስርዓት እያሰለጠነው ነው ማለት ነው። ይህ እኮ አስገራሚ የሰውነት ጥበብ ነው። ታዲያ ይህ ሁሉ ሳይንስ በዕለት ተዕለት ሕይወታችን ውስጥ ምን ትርጉም አለው? ትልቅ ትርጉም አለው። በፒላቴስ ፍራሽ ላይ ብቻ የሚያበቃ አይደለም። አዎ፣ ማለት በምንቀመጥበት በምንራመድበት ጊዜ ምን ፋይዳ አለው? እዚህ ላይ የኬንዳል ጥናት የ2005ቱ ጥናት ስለ ጡንቻዎች ሚዛን መዛባት ያነሳው ሐሳብ አለ። አዎ፣ በተለይም ቶኒክ በሚባሉት አጠር ያሉ ጡንቻዎች እና ፋዚክ በሚባሉት ደካማ ጡንቻዎች መካከል ስላለ ሁኔታ። ልክ ነው። አብዛኞቻችን ቀኑን ሙሉ ኮምፒውተር ላይ ስናጎነብስ የጀርባችን ጡንቻዎች ይወጠራሉና ያጣራሉ፣ የሆዳችን ደግሞ ይዳከማሉ። እናም የሼል ዝርጋታ ይህንን የጡንቻዎች ሚዛን መዛባት የሚያስተካክለው በትክክለኛ ቦታ ላይ መለላለትን፣ በሌላ ቦታ ደግሞ ማጠናከርን በአንድ ጊዜ በማከናወን ነው። ማለት የተወጠሩትን ያስረዝማል፣
ደካማ የሆኑትን ትልቅ የሆድ ጡንቻዎች ደግሞ ያነቃቅላል። በትክክል ይሄ ሂደት አንጎላችን ለጡንቻዎች የሚልከውን መልእክት በማስተካከል አቋማችንን ዳግም ወደ ትክክለኛው ቦታው ይመልሳል። ልክ ስልካችን ወይም ኮምፒውተራችን ሲንጠለጠል ሪስታርት እንደምናደርገው ማለት ነው። ዋው! አዎ፣ የተጨናነቀውን የነርቭ ስርዓት አጥፍቶ እንደገና ማስጀመር ማለት ነው። እና ደግሞ ሌላው በጣም የወደድኩት ነገር ይሄ እንቅስቃሴ ለተወሰኑ ጠንካራ ስፖርተኞች ብቻ የተወሰነ አለመሆኑን ነው። በፍጹም የእንቅስቃሴው ሁለገብነት እጅግ አስገራሚ ነው። ለጀማሪዎች አካላቸውን ለማዳመጥ ምርጥ መግቢያ ነው። ለአዛውንቶችስ? ለአዛውንቶች ደግሞ አከርካሪያቸውን ያለ አላስፈላጊ ጫና ለማንቀሳቀስ ይረዳል። ከጉዳት ለሚያገግሙ ሰዎችም ቢሆን በጣም ተስማሚ ነው። እና ማስተካከያዎችን ማድረግ መቻሉ ሌላው ትልቅ ጠቀሜታ ነው አይደል? አዎ። ለምሳሌ የጉልበት ህመም ያለው ሰው ምን ማድረግ ይችላል? ጉልበቱን ሙሉ ለሙሉ ማጠፍ ቢከብደው በዳሌውና በተረከዙ መካከል ትራስ ማድረግ ይችላል። የራሱን ምቾት መጠበቅ ይችላል። ማለት ማንም ሰው በየትኛውም የዕድሜ ክልል ተጠቃሚ መሆን ይችላል። ትራስ መጠቀም እንቅስቃሴውን ጥቅም አይቀንሰውም? በምንም መልኩ አይቀንሰውም። ይልቁንም ህመም ሳይሰማው ሙሉ ትኩረቱን ትክክለኛውን የደረት አተነፋፈስ ላይ እንዲያደርግ ያስችለዋል። እሺ፣ አሁን ወደ ማጠቃለያችን ስንመጣ ከዚህ የካሮሊን ቤርጀር ደ ፌሚኒስት ሰነድ እና ከዛሬው ዳሰሳችን ምንድን ነው ይዘን መውጣት ያለብን? ዋናው ነገር የሼል ዝርጋታ ዝም ብሎ ማረፊያ እንዳልሆነ መገንዘብ ነው። አዎ፣ ስፖርት ከሰራን በኋላ እንደ ተቆረጠ ዛፍ የምንወድቅበት ጊዜ አይደለም። ልክ ነው። የነርቭና የጡንቻው ስርዓት ዳግም ያስተካከል፣ ወደ ውስጥ የማትኮርና የሰውነትን አቋም የማሻሻል ጥልቅ ንቁ እንቅስቃሴ ነው እና የተለያዩ ሳይንሳዊ ጥናቶች እንዳሳዩን ትክክለኛ ተነፋፈስና የጡንቻዎች ቅንጅት በጣም ወሳኝ ናቸው። የሆድ ውስጥ ግፊትን በመፍጠር አከርካሪን ከውስጥ መደገፍ። አዎ፣ መዝናናት ማለት መዘናጋት እንዳልሆነ መረዳት ለጤናማ አከርካሪ ትልቅ እርምጃ ነው። አድማጮች ስለ አተነፋፈሳቸው ትኩረት እንዲያደርጉ እናበረታታለን። በእርግጥ ይህ ውይይት ለእኔም ትልቅ የንቃት ደወል ነው እና ዳሰሳችንን ስንቋጭ ሁላችንም ቆም ብለን ልናስበው የሚገባ አንድ ቀስቃሳሽ ሐሳብ ማንሳት ፈልጋለሁ። እሺ፣ ምንድን ነው? አዎ፣ አሁን እንዳየነው እውነተኛ የሰውነት እረፍት የሚገኘው ዝም ብሎ በመዝረር ሳይሆን በነቃው ሁኔታ ጡንቻን በማስተካከል ነው አይደል? አዎ፣ ልክ ነው። ይህ እውነት ከሆነ በዙሪያችን ያሉትን ነገሮች በተለይ የምንጠቀማቸውን የቤት ዕቃዎች ንድፍ እንድንጠራጠር አያደርገንም? እንዴት ማለት? ምን ያሰብክ ነው? ማለት በዘመናችን እጅግ በጣም ምቹ ተብሎ የሚሸጡልን ለስላሳና ሰውነታችንን ውጥ አድርገው የሚያስቀሩ ሶፋዎች የሰውነታችን ዋና ጠላቶች ሊሆኑ አይችሉም ወይ? እንዴ! ይሄ እኮ በጣም ማለት እኛም ምቾት አገኘን አረፍን ብለን እናስባለን። ነገር ግን ሰውነታችንን ለዘፈቀደው ድድቀት እየዳረግነው ነው እኮ። ዋው! አዎ፣ ሳናውቁ እያጣፋነው ነው ማለት ነው። ምንላ የነገው ዓለም ዘመናዊ የቤት ዕቃዎች ልክ እንደ ፒሌቴስ መሳሪያዎች ጠንከር ያሉ የሆድ ጡንቻችንን ሳናውቀው እንድንቆጣጠር የሚያደርጉ መሆን የለባቸውም። እውነተኛ የእረፍት ንቁ ተሳተፎን የሚጠየቅ ከሆነ ምቹ የሚለውን ቃል ዳግም መጻፍ አለብን። ይሄ እውነትም መታሰብ ያለበት እጅግ አስገራሚ ጥንሰ ሐሳብ ነው። ንቁ እረፍት የሚለውን ሐሳብ ወደ ዕለታዊ አካባቢያችን ዲዛይን ማምጣት ትልቅ ለውጥ ሊያመጣ ይችላል። በትክክል። ስለዚህ አድማጮቻችን በሚቀጥለው ጊዜ ለስላሳ ሶፋው ላይ ሲዘረሩ ይህንን የጡንቻዎቻቸውን ጸጥታ የለሽ ጦርነት አስታስቡ። አዎ፣ ሰውነታቸውን ማዳመጥን አትርሱ። ለዛሬ ያዘጋጀነው ዳሰሳ ይህንን ይመስል ነበር። በቀጣይ በሌላ አጓጊ ርዕስ እስከምንገናኝ ድረስ ቸርን ሰንብት።